The vlog. Yeah. ሰላም ዩቲዩብ እንዴት ናችሁ? እንግዲህ በምስሉ ላይ የምትመለከቱት ወንድማችን ማይኩ እየሰራ መስሎት ነበረ እና ይኸው ገለጻ እያደረገላችሁ ነበረ፣ ግን እንደ ድንገት ማይኩ ተቋርጧል እና ይኸው ለማለት የፈለገው ነገር ዛሬ ያው የኩሪፍቱ ዋተር ፓርክ ትሪፕ ይኖረናል። እሱም ቭሎግ እናደርጋለን እያለ ነበረ እና ያው ቭሎጉን እንድትከታተሉለት ነው የፈልገው። ይመቻችሁ። ያሪ ያሳ ኤቭሪባዲ ተሰብስቧል፣ ተገናኝተናል ምናምን ብቻ ስቲክ ሄደ ምን ሄደ በቃ ዝም ብዬ ተነስቼ ነው የመጣሁት። ታውቃለህ እየገባሁ እዛ ጋር ኢታሽ ስፒድ አለች እየሄድን ነው እመዳችሁ ምን እሺ ነው በእንትን እና እዚህ ገብተን እዛ እናደርገን በጣም ኤቭሪባዲ ገብታችሁ ሰብስክራይብ ያደርጋችሁ ጋይስ ሚ ዌቲንግ ዩር ሰብስክራይብ ኤቭሪባዲ ኢች አዘር ቱጌዘር ገብታችሁ ሰብስክራይብ ያሰርስኪ ገብተናል ኤቭሪባዲ ገብቷል እና ምን አሩ ነው ሳፊ ምንም እንትን የለውም ብቻ ለማንኛውም ቻት ብቻ ገብታችሁ ገብታችሁ ሰብስክራይብ ያደርጋችሁ ይባል። እዚህ በኋላ በፍሎ እንመለስ። ፀሐዩ ገብታ ለር ነው ብቻ ለምን የሜን ምን ታውቃ ያበደ ነው ብቻ ሰብስክራይብ ያደርጋችሁ የመነቻቻችሁ Yes sir. ወሰርስኪ አሁን ከአታቱ መጫ ኩሪፍቱ ምን ብሬክ ነው የሚባል ጃቢ ብሬክ ተመልሰናል። ወሰርስኪ ኤቭሪባዲ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። በጣም ጥሩ ልጅ ነው እና ሰምታችሁ ታዳ ያሳይ እኔም ጥሩ ልጅ ነው። እናቴን ሰማል ፋይናሊ ደርሰን we here አሮዋችን ጋይስ ወሰርስኪ ደርሰናል። ወሰርስኪ እኔ ድምጽ ይባስባል እዚህ ጋር ማለት ጂሚ አለ ያሳይ ባለሚቻል ማለት ያሳይ ስለሚቻል ይገባ እዛ ጋር ማን ይታያችኋል? ኮፒራይት የሚባል ነገር አለ ባይዘው ማለት ነው። እዚህ ጋር ኮፒራይት የሚባል ነገር አለ። ራሳችንን ፕሮቴክት እናደርጋለን ፀሐዩ ማለት ነው። እናቴ ፀሐዩ እዚህ ላይ ዘለግባ እያለ እናቴ ዘለግባ እያለ ልገባ ነው። ምንም ማድረግ አይቻልም። ፋይናሊ ወተር ፓርክ ውስጥ ወደ ውስጥም ደግሞ ገብተናል። ከተቻለ አየር ራሊ ይደረጋል፣ ካልሆነ ግን እንቦራጨቃለን።
ይመቻችሁ። ና ባለ ሾርባው ና። ድምጻችን ግን ይሰማል አይሰማም? ይሄ ድምጻችን ማይኬ ለነ ዮኒ ሰጥቻቸው ነው ስንቀበላቸው እንላለን። ባይዘው የኔ ዩቲዩብ ነው። እሺ አረ የኔ ነው። ሰብስክራይብ ያሳይ ታተናገኘ ነው። ዮ ጋይስ 7 ሰዓት ሆኗል። እስቲ እንደዛው ነን ያለነው። ያው ልብስ ባለመያዛችን በጣም ተስፋ ልብስ አላስኩኝምና ያው ዋና አልገባም። ዋና ማግኘት እንችል ነበረ ግን ዋና አልገባውም። ሌላ ታይም ላይ ይመጣል፣ አያሳስብም። ሁሉንም ነገር ሞክሯለን። ሰብስክራይብ ያደረጋችሁ ለማንኛውም ጋይስ ይመቻችሁ። እንቀጥላለን። አሁን እንግዲህ ጋይስ ያው ምሳ ልንበላ ነው። ምሳ ለመብላት እንሄዳለን። ቢያንስ ትንሽ ፀጉራቸው ይሆናል እንፈራለን ምናምን በሚለው ነው የመጣ ነው። እዚህ በይዘዊ ማለት ነው ቴክኖሎጂ አላሳያችሁ ያችሁት እንትን የለውም እና ቴክኖሎጂ ለሰርስኪ ምሳችን ነው እየበላው ነው። በጣም ታሳዝናለች። ኦ ማይ ጋድ እና ብቻ በላ አድርግና አጓራቸዋለሁ። እሺ ጀብሎ ስለሆነ እስኪ አሁን እየወጣን ነው። ምሳሌ ጨርስ ከዛ እንወጣለን። አሮ ነው ዋጡ ስለ ኢቨንቱ ማለት ነው። ምንም ልላችሁ አልችልም። ቅድም ቪው አይታችኋል፣ ያንን ቪው እና ምሳ። ከዛ በኋላ ደግሞ ሲቀጥል እንደዚህ አይነት ሳውንድ አለ። በጣም ያበደ ነው። ጀስት በቃ መሳል ምንም ግራና ቀኝ ሳሉት ብቻ እናንተ አንድ ቀን ደግሞ በሰፊው በጣም በሰፊው የሚባለው ሁኔታ መመለስ አይቀርም። አንድ ፓኬጅ ገዝተህ መምጣት ነው። አይስዌ የሆነ ደብ የሆነ ፓኬጅ ገዝተህ ያሰርስኪ ቆይ ፀሐይ ላይ ደቢው ለተምኔል ፎቶ ተዝናንተናል። እንዴት ነው ኢቨንቱ? ከ10 ያሰርስኪ 10 ደቢ ኢቨንት ማርያም ያበደ ነበር። ግን እኔ እንደውም ማለት ነው ዋና ውስጥ ሳልገባ ውሃ ውስጥ ሆነ ሳልገባ እኔ ዋና ውስጥ ውሃ ውስጥ ሳልገባ ዊዝ ውሃ ውስጥ መግባት ያልፈለኩት እኔ
በቃ ዝም ብላችሁ መምጣት ነው። ይኸውልህ አሁን ይሄ ማለት ነው ይገርማል፣ ያምራል። ቆይ ወፏን እንቅረጻት። ባስ ቢያመልጠንስ አስበው። እና ብቻ ምሳችንን በላን ጨረስን ወጣን። በጣም በብዙ ነበረ። ያው ምን ሰዓት ዋኝ ምናምን ነገር አስቡት። አሁን ንፋስ መጣሩ ነው እንዴት እንደምትሰሙት ግን ብቻ ለማንኛውም እንመጣና ማለት ነው ቀጣይ ታይም ላይ መጣና እንትን ገባል። ቆይ በዚህ ቀጣይ ታይም ላይ መጣና ዋተር ፓርክ ገባ ዋና ዋኛል ቃሊን አልሚ ማርያም ነው መጣል። ከዛ እንመጣና ገና ሀፋን በደንብ ፈታ ዘና እንላለን ምናምን ነገር ብቻ ዋኛል። በደንብ ነው የምዋኘው። በደንብ ዋኝቼ ምናምን ነው የምወጣው።